ሰዎች ቶሎ የማይሞቱበት ደሴት እንዳለ በዓለማችን ላይ ስንቶቻችሁ ታውቃላችሁ? ይህቺ ደሴት ኦኪናዋ ትባላለች። እጅግ ካስገረሙኝ ደሴቶች መካከል አንዷ ናት። የደሴቲቷ ሰዎች በፍጹም ቶሎ አይሞቱም። አስገራሚ የሆነ የአኗኗር ስልት ይከተላሉ። በተለያየ ጊዜም ታዋቂ መገናኛ ብዙሃን ወደ እነሱ እየሄዱ መሞትን የረሱ ሰዎች the people who forget to die በማለት ሰፋፊ ዶክመንተሪዎችን ሰርተውባቸዋል። ለመሆኑ ይህቺ ሚስጥራዊ ደሴት ምን አይነት ናት? እስቲ በጥቂቱ ላሳያችሁ። ደሴቷ ኦኪናዋ የምትባል ስትሆን ነጠል ብላ በፓሲፊክ ውቅያኖስ ላይ የምትገኝ ትንሽዬ ደሴት ናት። በዛ ደሴት ውስጥ የሚኖሩ ሰዎች እጅግ በጣም ጠንካራ፣ እድሜያቸውን ስትጠይቋቸው ትንሽ የሚባለው እድሜ 90 ነው። ከዛ ውጪ 120፣ 130፣ 140 ዓመታቸው ሆኖ ጤናማ ሆነው ይኖራሉ። መኖር ብቻ አይደለም፣ ሲሰሩ፣ ሲኮተኩቱ፣ ሲያርሱ ትመለከቷቸዋላችሁ ወደ መንደራቸው ስትሄዱ። ይህችም ደሴት በዓለማችን ላይ ብሉ ዞን ተብለው ከተለዩና እጅግ አስገራሚ አኗኗር ካለባቸው ደሴቶች መካከል አንዷ ናት። ብሉ ዞን የተባሉትም በዓለማችን ላይ ሰዎች ረጅም ዘመን የሚኖሩባቸው ቦታዎች ናቸው ብሉ ዞን የሚባሉት በዓለም ላይ። ቀዳሚዋ ደግሞ እቺ ደሴት ኦኪናዋ ናት። የኦኪናዋ ሰዎች እንግዲህ 3 አይነት የአኗኗር ስልት አላቸው። ኢኪጋይ፣ ኑቺጉሱይ እና ሞአይ ይባላል የአኗኗር ስልታቸው። 3ቱም አመጋገባቸውን፣ አበላላቸውን፣ ማህበራዊ መስተጋብራቸውንና እንዲሁም የወደፊት ህልማቸውንና በአጠቃላይ አስተሳሰባቸውን የሚቀርጹ የማህበረሰቡ ዘዴዎች ናቸው። 3ቱም እጅግ የሚያስገርምና ጥልቅ ትንታኔ ያላቸው ናቸው። የደሴቷ አስገራሚ ታሪክ ይሄ ብቻ አይደለም። የደሴቷ ነዋሪዎች አብዛኞቹ ማለትም 95% የሚሆኑት ታማው አይደለም የሚሞቱት። በተፈጥሮ መንገድ አቅማቸው እየደከመ ሄዶ 150 ዓመት 145 ዓመት ደርሰው ነው የሚሞቱት። ይሄውም በዘመናቸው አብዛኞቹ 95 በመቶ የሚሆኑት ሆስፒታል ጭምር ሄደው አያውቁም። ሆስፒታል በአካባቢያቸው ቢኖሩም ተገልግለውበት አያውቁም። ምክንያቱም በተፈጥሯዊ መንገድ ነው ጤናቸውን የሚጠብቁት። የኦኪናዋ ሰዎች በጣም ልዩ ትኩረት የሚሰጡት ለምግባቸው ነው። ልክ እንደ ቀሪው ዓለም ሕዝብ እንደው ስጋን ምናምን እያግበሰበሱ አይበሉም። በጣም በጥንቃቄ ስላችሁ ስጋ የሚባል ነገር ምግብ ሳይሆን ስጋ ገዳይ ነው ብለው ነው የሚያስቡት። ስጋ አይመገቡም። ቅጠላ ቅጠሎች፣ ስራ ስር የመሳሰሉትን ነገሮች ነው የሚመገቡት። ከምግብ ጋር ተያይዞ ታዲያ የኦኪናዋ ሰዎች ጎልቶ የሚጠቀስላቸው አስገራሚ የሆነ አንድ አባባል አላቸው። ይኸውም ምግብህን እንደ መድኃኒት በጥንቃቄ ካልበላህ በስተቀር መድኃኒትን እንደ ምግብ ስትቀም ትኖራታለህ የሚል መልእክት ነው ያላቸው። በኦኪናዋ ሰዎች ዘንድ ምግብ ብቻ አይደለም እንደ ቀሪው ዓለም ሕዝብ መድኃኒት ነው ተብሎ ነው የሚወሰደው። ስለዚህም በጥንቃቄ ነው የሚበሉት፣ በጥንቃቄ ነው የሚዘጋጀው። መድኃኒትም ሲያስፈልጓቸው ከተለያዩ የተፈጥሮ ነገሮች ነው መድኃኒትን የሚጠቀሙት። ይቺ ደሴት ብነግራችሁ የማልጠግበው እናንተም ለቤተሰቦቻችሁ ለራሳችሁም ጤና የሚጠቅሙ በጣም አስገራሚና እንግርታዊ የሆኑ ነገሮች የሚከሰቱባት ደሴት ናት።